ለኔ ይሄ ሪሌሽንሺፕ ከዛ ደግሞ እግዚአብሔር ከረዳን ሜሬጅ ውስጥ ኤንድ አፕ የሚያደርገው በትዳር ውስጥ የሚያደርገው ሪሌሽንሺፕ በሰው ህይወት ውስጥ ሌላ ወሳኙ እርምጃ ውሳኔ እሱ ነው። አሁን ክርስቶስን ለመከተል የምንወስነው ውሳኔ አለ። እሱ ከምንም ጋር አይነጻጸርም። ለማገልገል የምንወስነው ውሳኔ አለ። እሱ ደግሞ ሌላ ሜጀር ውሳኔ ነው። ከዛ ደግሞ የትዳር ጓደኛዬ ማን ይሁን ማን ትሁን በቃ ማንን ላግባ እንዴት ነው ሪሌሽንሺፕ እሱ ደግሞ በጣም የሰውን ህይወት ወይ ወደ ግራ ይዞት ይሸመጥጣል ወይ ወደ ቀኝ ይዞት ይሸመጥጣል ወይ ያጠፋዋል ወይ ያለማዋል በእውነት እና በጣም ወሳኝ ነው። በጣም ሲሪየስ ነው። እንደምትጀምረው አይደለም። በቃ ቦይፍሬንድ ገርልፍሬንድ ማለት ያ እንደምንስቀው አይደለም። በጣም ውጤቱ ወይ ደቨስቴቲንግ ይሆናል ወይ ደግሞ ለበረከት ይሆናል። ጎምዛዛው ትሩዝ እኔ ወጣቶችን የምመክረው የት እየሄዳችሁ እንደሆነ ሳታውቁ ሰው አታስከትሉ ነው። የት እየሄዳ ያውቀው አሁን የነም ቴርስት ላይ ያውቀው ግን እጮኛ የት እየወሰድካት አንድ አት ሳም ፖይንት አንተ ወደምትሄድበት መሄድ ባትፈልግስ በጣም እኮ ነው። አንተ ሚሽነሪ ሆናለሁ ኖርዝ ኮሪያ ሄጄ ትላለህ። እሷ አዲስ አበባ ላይ ቢዝነስ ከፍቼ ሁለቱም ኃጢአት አይደለም። ያንተ ሚሽነሪ መሆን ጽድቅ የሷ ነጋዴ መሆን ኃጢአት አይደለም። እናሰሰርልኝ ጥሩና መጥፎ ብለን አይደለም የምንለየው። በቃ የምትሄዱበት መንገድ በቃ እንደዚህና እንደዚህ ሆናል። አዛን ኤግዛምፕል ነው ያነሳሁት። ስለዚህ ሰው የት እንደሚሄድ ሳያውቅ ፒክ ያርግ ነው የምለው። መቆየት እኮ ጥሩ እኮ ነው። አይ ነው ለብዙ ፖፑላር አይደለም እንትና አለው ስለካ የራስን አግብተህ ምናምን የሚሉ ሰዎች አሉ። ፓሽን አለ አይ ነው ግን at least the minimum ነው የማስበው። እግዚአብሔር የት እንደሄድ ፈልጓል በህይወቴ ምንድነው መሆነው in the next 10 years ራሴን የት ነው ማየው። እግዚአብሔር በልብ የሚያውቅ ሁላችን በአንድ አይነት መንገድ አይናገርም። እግዚአብሔር በሆነ መንገድ ግን ይናገራል። አንዳንዳችን በግልጥ መጥቶ ሊያወራ ይችላል፣ በህልም ሊያወራ ይችላል፣ ቃሉን ስታነብ ሊያወራ። አንዳንዶቻችን ደግሞ ታለንታችንና ጊፍታችን ይናገራል ራሱ። የሆነ እግዚአብሔር እኮ የሰጠህ ችሎታ ምን እንደምትሆን ያሳያል። አካዳሚክ ፖቴንሻሎች ወዴት እየሄድክ እንደሆነ ያሳያል። at least እነኚህን እስኪለይ ድረስ ሰው ባይቸኩል። አሁን እንደምታዩት ነው ሪሌሽንሺፕ ይጀምራል፣ ፌል ያደርጋል። ወደ ትዳር ሊደርስ ነው ይባላል፣ ፌል ያደርጋል። ትዳር ውስጥ ይገባል፣ ወዲያው ፌል ያደርጋል። አብረው ኑሮ ጀመሩ፣ ወዲያው ፌል ያደርጋል። ይሄ የሚሆንበት አንዱ ምክንያት ነው የሚመስለኝ ሁለቱ ሳይስማሙ ወዴት እንደሚሄዱ ሳይስማሙ የሚጀመር አይነት ባይሆን ብዬ አስባለሁ። in my case እኛ ቤተክርስቲያን ያሉ ወጣቶች አንዳንዴ ነገራቸዋለሁ። እኔ እቺ ትሆን አቺኛው ናት ምናምን ብያቃለሁ። እንደማና አሁን እንዳሉ ወጣቶች ማለት ነው በቃችን ነች ማለት ነው ምናምን ብያቃለሁ። because በተለይ መጽሐፍ ቅዱስ ትምህርት ቤት ተማሪ ሆነን እዚህ ፈርስት ዲግሪ ስማር አዲስ አበባ for some reason በቃ አሁን አገልግሎት እግዚአብሔር ጠርቶኛል። በጣም ብዙ በስፋት ማገልገል አልጀመርኩም ግን ምልክቶች ምናምን መታየት ጀምረዋል። እንደገና ደግሞ ያው ትምህርት ቤት ገብቻለሁ። አሁን ከትምህርት ቤት ግራጁዌት ካረኩ በኋላ አገልግሎት በሰፊው ሰውና እንደ አሳይመንት ነበር ያስከት በቃ ቶሎ ማግባት አለብኝ። ልክ ከመንገድ እንደምታወጣ ወደ ትምህርት ቤት ተማር ታሪክ ከይቀረው ምንኮ ብዙ መተዳደሪያው ምን ሚስቴክ ተጣጣ ይችላል። ባዶ ቤት ውስጥ ነው ያመጣሁት በጣም እና በቃ ፍላጎቱ ስለነበረ እንትን ነበረ በቃ ጭንጋት ሆናለች የሚሉ እንትኖች ነበሩኝ። ግን በጣም የጠቀመኝ ነገር ቅድም ያልኩት ነው። በጣም የጠቀመኝ ነገር ዝም ብሎ የትዳር ጓደኛ ብቻ ወይ ደግሞ ጊዜያዊ ገርልፍሬንድ ፍለጋ ሳይሆን by that time የት እንደሚሄድ ስለታወቀ ዋጋ ቢያስከፍላትም ያቺ ሰው አብራኝ ልትሄድ የምትችል መሆኗን ለማረጋገጥ ጊዜ አይፈጅም። ያን ጊዜ አሁን እኮ አገልጋይነት ትንሽ የተሻለ ፖፑላሪቲ አግኝቷል። ትንሽ ይሻላል። አሁን ፓስተር ላጋባ ነው ብትል አንድ ሴት ወጥ good for you ማለት ነው። አጣጥስ በከተሞች አካባቢ ጥሩ ይወጣል። እንደ ድሮ በአብዛኛው አሁንኛ ለሙሉ ጊዜ አገልግሎት ስንለይ ሁላችን ወንጌላውያን ነው የምንባለው። የሚሰጠን ታይትል እሱ ነውና ወንጌላዊ ነኝ እኔ። ለወንጌል ስራ ነው እግዚአብሔር የለኝም። ሌላ ስራ ልሰራ አልችልም። ያን ጊዜ ክፍያም የለም፣ ኑሮውም እንትን ነው፣ ፊውቸሩም
ብዙ እንደዚህ ብራይት ሆኖ ምናምን አይታይም የእውነት አሁን መሆናውን እንደመሆን ዝም ብሎ በአእምሮዬ በልቤ በመንፈሴ እግዚአብሔር በተናገረኝ በእምነት የምጠብቀው ነገር ነው እንጂ በካልኩሌሽን አይደረስም ግን ማወቄ በጣም ጠቅመኝ this is where I'm going እና ከባለቤቴ ጋር ስንተዋወቅ እንደ ጓደኞች ነው የተዋወቅነው የጋራ ጓደኞች ነበሩን እሷ ለአንዷ ጓደኛ ናት ሌሎቹ ደግሞ የኔ ጓደኞች ናቸው በቤተሰቡ ስትመጣ ስትሄድ አያት ነበር እኔ ከዛችኛው ልጅ ጋር ስትገናኝ ማለት ነው እኛ ከሌሎቹ ጋር ነው ግንኙነታችን እሷ አይቻላውቅም ሚል ሂዩሚሊቲ አይቻላውቅም ተጋኔ ብዙ ጊዜ አያት ነበር እሷ አይቻላውቅም እንደዛ ነበረ በኋላ ቤተሰብ ውስጥ አንድ ሀዘን ገጠመና ሁላችን አንድ ላይ ሰብሰብ ብለን ቤተሰቡን ለማጽናናት ከለቅሶ በኋላ ነው ከረም ስንል ያው እንደዚህ ሳይሆን እዛ መንገላል ለመጀመሪያ ጊዜ አየሁ የምትለኝ የዛን ጊዜ ነው እኔ ዛት ያየን ከዛ ተዋወቀን አብረን ሰነበትን ምናምን ደን በግል መገናኘት ጀመረን ጓደኛሞች ሆነን ማገለግልባቸው አንዳንድ ቦታዎች መምጣት ጀመረ ትንሽ ማገለግሎት ጀምሬ ነበር just I think ጓደኞች ሆነን አብረን ቡና ሻይ ማለት ጀመረን ማውራት ጀመረን ግን መጨረሻ ላይ እግዚአብሔር በልቤ ውስጥ በኔ ልብ ውስጥ ነው እግዚአብሔር መጀመሪያ ያመጣው እና ለትዳር ለጠይቃት ስለ እኔ ብዙ ጊዜ ተናግሬያለሁ ሚዲያም ላይ እኔ the most unattractive and romantic አጠያቂ ባለም ላይ እኔ እንደሆንኩ ነው ማስተዋል በጣም እንትን ነበር በጣም በቃ ቁጭ ብለን ሲሪየስ ወሬ ነበር ያወራሁት በቃ እኔ እንደዚህ ነኝ ወንጌላዊ ነኝ እንደዚህ ሆኜ ነው የምቀጥለው በህይወት ዘመኔ እና በጣም በኑሮ በጣም እንቸገራለን ቤተክርስቲያን ምንም አሁን የሚከፈለኝ ነገር የለም ወደፊትም እርግጠኛ አይደለሁ ቤትን ንብረት ምናምን አይመስለኝም ላይፌ በጣም ከባድ ነው የሚሆነው ዋይስ ማት በቃ ነው ኦልሞስት የጨለማው ጥግ ነው ከባድ አጠያየቅ ነው ወራም ያን ጊዜ ደግሞ ይሄ ትንሽ ውጭ ሀገር መውጣት ዲቪ መሙላት ምናምን ፖፑላር ነበር እሱም አይሰማኝም በልቤ እኔ አይ ቲንክ እዚህ ሀገር እንዳገለግል ነው እግዚአብሔር የጠራኝ ሰው መሽሮኪያ አይደለም ተስፋ አይመስልም በቃ ላይ እንደዛ ነበርና ግን በቃ እንድንጋባ እግዚአብሔር በልቤ ውስጥ አለ I think more አጠያየቄ is like በዚህ መንገድ መሄድ እንችላለን ወይ አብረን አይነት ነበር I was very serious very shocking እንዴት እንዳለችኝ ማላውቅም ሰው እንዴት ለጸልይበት ምናምን አለችኝ ሰው መጸለይ ትችላለች ምናምን ጸለይችበት አሰበችበት really በጣም ትልቅ ዋጋ ነው የከፈለችው እሷ የተሻለ የተደላደለ አይነት ላይፍ የሚኖር ቤተሰብ ውስጥ ነበር የምትኖረውና በጣም ትልቅ ዋጋ ነው የከፈለችው እሱ በጣም በዛ መልኩ ነው የተጫጨነው በዛ መልኩ ነው ሪሌሽንሺፕ የጀመርነው 25 አመት ይሆነናል 25 years አብረን ወካ አረገን ማለት ነው the same እንዳልነው አብረን ወካ አረገን ጭልም ያለ አይደለም ጭልም ያሉ ጊዜያት ነበሩ ግን ብርሃን ደግሞ አለ ከፍታ አለ ዝቅታ አለ ሁሉም መጥፎ ሁሉም ጥሩ አይደለም ላይፍ we worked together we still are working together ግን የጠቀመው እኔ ወጣቶችን መክረው እስቲ መጀመሪያ የት እየሄዳችሁ እንደሆነ በቃ ወስኑ ከእግዚአብሔር ጋር ከዛ በኋላ ይሁን ምክንያቱም relationship is all about አብሮ መጓዝ አብሮ መሄድ እንደ መሳሳብ እንዳይመጣ ማለት ነው እዚህ ላይ ይመስለኛል relationship ፌል የሚያደርገው የሚጸናው እና ዝም ብሎ አጉል ሆኖ ቶሎ ተጀምረው የሚያልቁ የሻይ ቤትና የቡና መጠጫ አይነት ትንሽ ጊዜ ዝም ብሎ እንትና አላማ የሌላቸው relationship ውስጥ ክርስቲያን ኢንቮልቭ ባረግ ብያለሁ ማለት እህቶች ወንድሞች ጋር እናገለግላለን ግን እንዴት ዝም ብሎ ያዝለቀቅ አይነት ባይሆን ሲሪየስ ቢሆን ስንጀምርም ሲሪየስ ቢሆን በጸሎት ቢሆን እኔ ብዙ I think ለተወሰነ ጊዜ እንደ ኔጌቲቭ ነበር የምናወራቸው በቃ የድሮዎች እኮ በጣም ጸልይበት ይላሉ ህልም ካላየው ይላሉ ራእይ ካላየው ይላሉ እግዚአብሔር ተናገረኝ ይላሉ I think ማሾፍ የለብንም አሁን ግን በቃ ወደድኳት እንትና አንተና ጀመረ ሜቢ እንቱ ሳይሻለን አይቀርም እግዚአብሔር የሚናገርበት ነገር አሁን እኮ ኦልሞስት እንደ ፋሽን እንዴት ነው ያገባው ወይ እንዴት ነው ያገባሽው ምናምን ሲባል እኔ ህልም ያላየው ራእይ ያለ በኩራት ነው የምንናገረው ቢሆንስ ግን እኮ በጣም ጥሩ እኮ ነው
እኛ እግዚአብሔር የሚናገርበትን መንገድ ህልም ብቻ፣ ራእይ ብቻ፣ ትንቢት ብቻ፣ መልአክ ወርዶ ብቻ ምናምን አንልም እንጂ ግን ይናገር እግዚአብሔር በሆነ መንገድ እግዚአብሔር ይናገር ብሎ እኮ ዲሰር ማድረግ እኮ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እኮ ነው የሚለው። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ። ሜሬጅ ለሚያክል ነገር እንዴት ነው የእግዚአብሔር ፈቃድ እርግጠኝነት? በሆነ መንገድ ይምጣ። የጥንቶቹ ህልም አየሁ ሊሉ ይችላሉ። እሺ አንተኛ ምን በላው somehow ግን that conviction I think I sense እግዚአብሔር ከዚህ ሰው ጋር ወይ ከዚህ ሰው ጋር ህይወትን እንድጋራ እንዳገለግል እሱ በጣም ሜቢ ወደዛ መመለስ ያስፈልገን ይሆናልና ተራ ከሆኑ ዝም ብለው ጊዜያዊ ከሆኑ ጊዜያዊ ስሜት ጋራ ከሆኑ ነገሮች ወጣ ብለው ማሰብ ያስፈልጋል። ትዳርን፣ ሪሌሽንሺፕን፣ ጋብቻን የተመለከቱ ሪሌሽንሺፖችን በውጫዊ ገጽታዎች በዋናነት አለመመስረት ብዬ እኔ በጣም መክራለሁ። ሰዓታችሁን ልፈጅባችሁ እችላለሁ። ይሄ ውጫዊ ገጽታዎች በጣም ኃላፊ ናቸው፣ በጣም ጊዜያዊ ናቸው። ቋሚን የለም። ሀብት ብትለው፣ ውበት ብትለው፣ ዝና ብትለው በጣም ተላዋጭና ላይክ አሁን በጣም የውጫዊ አፒራንስ በጣም ትልቅ እንትን ይሰጠዋል። ምንም ጥያቄ ሳንጠይቅ አብሬ ከዚህ ሰው ጋር እሄዳለሁ ሳይሆን አፒራንስ ብቻውን አይሆን ነው። አይኖር ሳይሆን ብቻውን ዝና ብቻ፣ ገንዘብ አለው ወይ ብቻ ምናምን በጣም አክሳሪ ነው። በጣም አክሳሪ ነው። እኚህ ተለዋዋጭ ናቸው። ይተውሃል፣ ይለቅሃል። ውበትም ልክ እንደዛ ነው። ሁሉ ነገር really to see the inner person in a person ለኛ ኢየሱስ ነው እንትናችን። እሱን ማየት በጣም ያስፈልጋል።